በዘመናችን የጎደሉ ካሉ አማናዎች አንዱ የልጆች አማና ነው። በርካታ ወላጆች ልጆቻቸውን ቸላ ብላ ልጆቻቸውን ወልደው ጥለዋል፣ ረስተዋል። በዚህም ራሳቸውን ይበድላሉ፣ ልጆቻቸውን ይበድላሉ። ልጆች ወላጆቻቸውን መበደል እንደሌለባቸው ሁሉ ወላጆችም ልጆቻቸውን መበደል የለባቸው። ልጆችን መበደል ማለት አለማብላት፣ አለማጠጣት፣ አለማስተማር ብቻ አይደለም። ልጆችን አለማነጽ፣ በኢስላም አደብ አለመቅረጽ፣ የአላህን ሐቅ ለልጆች አለማሳወቅ፣ አለባበሳቸው እስላማዊ፣ አነጋገራቸው እስላማዊ፣ ውሏቸው እስላማዊ እንዲሆን አለመጣር፣ ሰበብ አለማድረስ ልጆችን መበደል። በድሮ ዘመን ሴት ልጅን እስከነ ህይወቷ ይቀብሩ ነበር በጃሂልያ ዘመን ያሉት። አሁን ግን የልጆችን አኽላቅ የልጆችን ተርቢያ ተዝኪያ የሚቀብሩ ወላጆች በዝተዋል። የህፃናትን አካላቸውን መቅበር እነሱን ብዙም ላይ ጎዳቸው ይችላል። አኺራ ለዘላለም በሰላም ይኖራሉ ወንጀል ሳይሰሩ ከሄዱ አላህ ከሱዓዳዎች ካደረጋቸው። ነገር ግን አካልን ከመቅበር የበለጠ የሚጎዳው ዛሬ የልጆች አኽላቃቸው እንዲበላሽ ማድረግ፣ ወልዶ ሜዳ ላይ መልቀቅ፣ በቴሌቪዥን ብቻ እንዲያድጉ ማድረግ፣ በስልክ በጌም እንዲያድጉ ማድረግ፣ አስፋልት ሜዳ አደባባይ እንዲያሳድጋቸው መተው ትልቅ በደል ነው። ትልቅ አማና ማጉደል ነው። የሰው አንድ ብር ማይበላ ሰው አለ አማና ነው እያለ፣ የሰው ዕቃ ማይነካ ሰው አለ አማና ነው እያለ። ነገር ግን 5፣ 6፣ 10 ልጆችን ወልዶ የት እንደዋሉ የት እንዳደሩ የማያውቅ፣ ጭንቅላታቸው ውስጥ ምን እንዳለ፣ ልባቸው ውስጥ ምን እንዳለ፣ ጓደኛቸው ማን እንደሆነ፣ የት እንደሚውሉ ብቻ አይደለም የት እንደሚያመሹ ምናልባትም የት እንደሚያድሩ የማያውቅ ወላጅ አለ። ልጅ ውጭ ያድራል። እናት ደግ ያደረገች መስሏት ለልጇ ሸፍና አለ ገብቶ ዘግቷል ትላለች። ልጅ ያለው ሌላ ቦታ ነው። የሐራም መንገድን ርቆ እየሄደ አባት እናት ዝም ይላል። ልጆች የራሳቸው መንገድ ራሳቸው ይምረጡ ይላል። ነገ ሲረጋጉ ከፍ ሲሉ ያውቁታል ብለው በልጅነታቸው ለቀቅ የሚያደርጉ ኋላ ላይ ማጠፉ ማስተካከሉ ከባድ እንዲሆን ሰበብ የሚሆኑ ወላጆች አሉ። ትምህርት ቤቱም ሜዳ መጫወቻውም አልፎ ተርፎ አንዳንዴ መስጂዱም ጭምር ለልጆች የመበላሸት ሰበብ የሆነ ወላጆች መስጂድ ናቸው ብለው ይተዋሉ። መስጂድ ጥግና ጥግ ቁጭ ብለው ስልክ ይጎረጉራሉ። የተከበረውን መስጂድ ክብሩን ይነካሉ። መስጂድ ውስጥ ፊልም ከፍተው የሚያዩዋሉ በስልካቸው። ወላጆቻቸው ያለ ዕድሜያቸው ያለ አቅማቸው ባሸከሟቸው ዘመናዊ ስልክ። ይሄ ልጆችን መበደል ነው። ይሄ አማናን ማጉደል ነው። ነቢያችን አለይሂ ሰላቱ ወሰላም ኢነላሀ ሳኢሉን ኩለ ራዒን ዐመ ስተርዓሁ አሐፊዘ አም ضየዐ ብለው አላህ ያንዳንዱን ጠባቂ ስላስጠበቀው ነገር ይጠይቀዋል። ያስጠበቀውን ነገር በአግባቡ ጠብቋል ወይስ ጥበቃውን አጉድሏል፣ አደራውን በልቷል ብሎ አላህ ይጠይቀዋል ብሏል። ልጆች አደራ ናቸው። ለፍተን ደክመን ላባችን ጠብ አድርገን ያመጣነውን ገንዘብ በኪሳችን በካዝናችን ጠብቀን ከምናስቀምጠው በላይ ከገንዘብ በላይ የሆኑ አላህ የሰጠን ልጆቻችንን በአግባቡ ልንጠብቅ ይገባናል። ባልወለድኩ የሚሉ ወላጆች ይበዛሉ አኺራ ላይ አሁን በሚታየው ሁኔታ መሰረት።